አላርፍም። የማርፈው ለአንዴና ለመጨረሻ ጊዜ ሳራ ያለችበትን ስነግረኝ ብቻ ነው። እኔ አላውቅም። ዋው ስንቀቀው መጀመሪያ እንግዲህ እባክህ ስለምን አድነው ስለምን አንድ ሁለት ሶስት ተንቀሳቅሽ ገበሬ ተወጥሯል። ጣጣን ትስቢያለሽ። እኔ ቁጭ አድናን ስለ ሳራ አወቀ። ሳራ ምን ውስጥ እንደገባች ምን እንደሆነች የት እንደሄደች ግራ የተጋባቸው ልሁናና አድናን እንግዲህ ረጅም ጊዜ ሲፈልጓትም ሲያፈላልጓትም ነበር። በዛሬው ዕለት ግን አድናን የሚራንና የሮቤልን የተንኮላቸውን ሴራ በመጠቀም እሱ ቀድሟቸው ተገኝቶ ዛሬ ላይ እንግዲህ ሳራ የት እንዳለች አወቀ። ነገር ግን አንድም ቀን ይህ ነገር ይሆናል ብሎ ጠብቆ አያውቅም ነበረ። ሳራ በሕይወት የለችም ብሎ አምኖ ይቀበልስ ሲሆን አድናን በሰማው ነገር እጅጉን በጣም ደንግጧል። ምን መያዝና ምን መጨበጥ እንዳለበትም ግራ ተጋብቶት ተመልክተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ይብዛል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ ሼር እያደረጋችሁ ስለ ድራማው ስለ ልሁና እንግዲህ የተሰማችሁን ሀሳብ አስተያየትን እንግዲህ እየሰጣችሁ ድራማው እጅጉን በጣም ያስተምራል፣ ልብ አንጠልጣይም ነው። አድናን እንግዲህ በጣም በሚገርም ሁኔታ ሮቤልንና ሚራን እንግዲህ ከፊትና ከኋላ አስሯቸው በመካከላቸው ሽጉጥ ደቅኖባቸው ሳራን የት እንዳደረጓትና ሳራ ምን እንደገጠማት ሳራ የት እንዳለች ማወቅ ስለፈለገ እንግዲህ በማሰር በመካከላቸው ሽጉጥ በማጥመድ ነበር እንግዲህ እውነቱ እንዲወጣ የተደረገው። እዩልሽ ሚራ ይህንን እግሯንና ሽጉጡን አቀባብሎ አንድ ላይ በገመድ አስሮ ወደ ሮቤል ጭንቅላት ላይ እግሯ ከተንቀሳቀሰ እንዲተኮስ ነበር አላማው። እናም እንግዲህ ይህንን ነገር ሊሰራ የሞከረውም ያደረገውም የሚራ ደካማ ጎን ሮቤል መሆኑን አወቀና ተረዳ። ሚራ ሮቤልን እጅጉን በጣም አድርጋ እንደምታፈቅረውና እንደምትወደው እንዲሁም ደግሞ ራሷን አሳልፋ መስጠት እንደምትችል ሁሉ በደንብ አድርጎ ጠንቅቆ ነበር ያወቀው። ለዛም ነበረ በመካከላቸው ሽጉጥ አቀባብሎ ስለ ሳራ አጥብቆ ሲጠይቃቸው የነበረው። ሳራ ያለችበትን ካልተናገራችሁ እንግዲህ ሮቤል በጣም ያሳዝናል፣ በፍቅረኛህ ተተኩሶብክ ትሞታለክ እያለ ሮቤልም እንግዲህ ሮቤልም እንግዲህ ሚራ የኔ ፍቅር እግርሽን እንዳታንቀሳቅሽው እያለ ሞትን ምን ያክል እንደሚፈራና ለነፍሱ ደግሞ ምን ያክል እንደሚሳስብ ተመልክተነዋል ማለት ነው። በዛ ውስጥ እንግዲህ አድናን ቁሞ እየተመለከታቸው ነበር። እንግዲህ ሚራ እባክህ አድናን ይህን ነገር አቁም፣ እኔ ነፍሰ ጡር ነኝ፣ ስለ ልጃችን እንኳን አስብ ስትለው ልጁ ያንቺ ነው በማለትም እንግዲህ ምን አይነት በጣም መጥፎ ሰውና አደገኛ ሰው እንደሆነች በደንብ አድርጎ ጠንቅቆ ስላወቀ ይህ ልጅ ወደዚህ ቢመጣም ወደዚህ ምድር የሚጠቅም አይሆንም ከአንቺ ተወልዶ እንደማለት፣ እንዲሁም ደግሞ እኔ ወስኛለሁ ቆርጫለሁኝ እንደፈለገ ይሁን ልጁን በማለት ነበረ የቁርጠኝነት ጥጉንም አሳይቷታል አድናን። እናም እንግዲህ በመርማሪ ፖሊሱ በኩል ያደረገውን ሳራን ለማፈላለግ ያው ሚራ ያላትን ኃይል ተጠቅማ አስቁመዋለች። ያንን እንዳስቆመችው ሲያቅ እሱም እንግዲህ አድናን በራሱ መንገድ በራሱ ሲስተም ተጠቅሞ እነዚህን ሰዎችማ ሳራን ያደረጉባትን የት እንዳደረጓት እኔው ራሴ መድረስና ማወቅ አለብኝ ብሎ አድናን ጥሩ ውሳኔ ወስኖ በስተመጨረሻም ሳራ ምን እንደሆነች ሲጠይቃቸው ከብዙ ውጣ ውረድና ድካም በኋላ የመጨረሻው ውሳኔ እንግዲህ ሽጉጡ
የሮቤል ጭንቅላት ላይ ይተኮሳል። ይህንን እግርሽን አንጠልጥለሽ እስከ መቼ ነው? እግርሽ ከተንቀሳቀሰ እግርሽና ገመዱ ከሽጉጡ ሚላጭ ጋር አንድ ላይ አብሮ የታሰረ እግርሽ ተንቀሳቀሰ ማለት ሮቤል ላይ ተተኮሰ ማለት ነው በማለት ነበር እንግዲህ አድናን ሲላት የነበረው። ነገር ግን ያላትን ኃይል ተጠቅማ እግሯ ቢንቀጠቀጥም እንኳን ለማንቀሳቀስ አልሞከረችም ነበር። ምንም ችግር የለም አንቺ የማታንቀሳቅሹ ከሆነ እኔው ራሴ እግርሽ እንዲንቀሳቀስ አደርጋለሁ ብሎ ዱላውን መዘዝና ሳብ አድርጎ እግሯ እንዲንቀሳቀስ ለማድረግ ሲሞክር እባክህን ከዛ በፊት ግን እኔን ግደለኝና ከዛ ሮቤልን ትገለዋለህ፣ እኔን አስቀድመኝ ስትልም ነበረ ሚራ። እናም እንግዲህ አድናን በፍጹም እንግዲህ በጣም ያሳዝናል። በፍቅረኛ ልትሞት ነው ወንድሜ፣ ትንሹ ወንድሜ እያለ ወንድሙን እንደ መሰናበትም እያለው ነበረ። በስተመጨረሻ ግን እንዳመረረና እንደቆረጠ በደንብ አርጋ ጠንቅቃ ስታውቅ ሚራ በእንባ በታጀበ በስቃይ ቀን እናም እንግዲህ ሳራ ሞታለች የሚል ድምፅ በተደጋጋሚ አሳወቀችው። አድናን ይህንን ነገር ሲሰማ በጣም ደነገጠ። የያዘውን ዱላ እንዴት እንደለቀቀውና ምን መያዝ ምን መጨበጥ እስኪያቅተው ድረስ ተደናገጠ። እንግዲህ አድናን እውነቱን አወቀ። በጣም ቢደክምም ከብዙ ውጣ ውረድ በኋላ ሳራ ምን እንደገጠማት እንዴት እንደሞተች ደግሞ ይቀጥላል ምርመራው ማለት ነው። እሱም በቀጣይ ክፍል የምናይ ይሆናል። ሳራ መሞቷን ስትናገር ሮቤል ፍጥጥ ብሎ ነው የቀረው። ማን የገደለው? እንዴትስ ሞተች? እንዴትስ ደበቃችሁ? የሚባለው ጥያቄ ደግሞ ይቀጥላል ማለት ነው። ሆኖም ግን ሳራና ሮቤል ትክክለኛ ቦታቸውን እንግዲህ እስር ቤትን አግኝተዋል ማለት ነው። አድናን እንግዲህ ረጅም ርቀት ተጉዞ ሳራ ምን እንደገጠማት እንግዲህ አሁን ላይ ሳራ በህይወት እንደሌለች ታውቋል። ነገር ግን ይህንን ነገር አምኖ መቀበል እጅጉን በጣም ከባድ ነው። ለልሁና ሲነግራት ይሆን? ልሁና እንግዲህ እህቷ መቼ ነው የምትመጣው እያለች በጉጉት የኔ አምሳያ እህት የት ነው ያለሽው እያለች፣ ሳራ ግን የት ነው ያለችው? እንዴት ስጨከነችብኝ? እንዴት ሳትደውልልኝም ስልክ በማለት ነበረ እንግዲህ ሳራ የሞተችው የሚራንና የሮቤልን የፍቅር ግንኙነት ስላወቀች ነው። እናም እንግዲህ ለአድናን ለመናገር ብዙ ቀን እንግዲህ ስትቀጥረውም ነበረ። እናም እነሱም እንግዲህ ሳትቀድመን እኛ እንቅደማት በማለት ሳራን እንግዲህ ሮቤል አንቆ ነበረ እንግዲህ የገደላት ማለት ነው። ለረጅም ጊዜያቶችም እንግዲህ ከመኝታው ስር እንግዲህ ሬሳውን በአንሶላ ጠቅሎም እንግዲህ አስቀምጧትም ነበር። በጣም ያሳዝን ነበረ የሳራ መሞት። እናም እንግዲህ ሳራ በዊልቸር ሮቤልን እየገፋችው ባለችበት ታይም ነበር እንግዲህ ከዊልቸሩ ላይ እሱ በዊልቸር እንደሚሄድ አድርጎ መዳኑን ለማንም ሳይናገር እናም እንግዲህ ከዊልቸሩ ላይ ቆሞ ነበረ ሳራን ጉሮሯን አንቆ እየገደላት ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ አሁን ላይ እንግዲህ ልሁና አንድም ቀን እህቴ በህይወት አትኖርም ብላ አስባ አታውቅም። የምትመጣበትን ቀን ነው የምትናፍቀው። እናም እንግዲህ አድናን ለልሁና ይህንን ትልቅ መርዶ እንዴትስ ብሎ ነው ሊነግራት የሚችለው? እሱም ተደናግጧል። የአድናን ውሳኔስ ምንስ ሲሆን ችሎና ጨክኖ ለልሁና እውነቱንና ቁርጡን ያሳውቃት ይሆን? እህቴን አንድ ነገር ያድርጓት እንጂ አልለቃቸውም፣ ሮቤልን አልለቀውም እያለች እንግዲህ ልሁና ከዚህ በፊትም በተደጋጋሚ ተናግራለች ማለት ነው። እናም እንግዲህ ምን ይፈጠር ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ይህ ድራማ እጅጉን በጣም የሚያጓጓና ልብ አንጠልጣይም ነው። እናም እንግዲህ ቀጣዩን ክፍል እንግዲህ የሮቤልና የሳራ ዕጣ ፈንታ በእርግጠኝነት እስር ቤት ነው። ግን ልሁና ይህንን ሚስጥር እንዴት ነው ሊነገራት የሚችለው? አድናን ጨክኖ ለልሁና እህቷ መሞቷን ያስረዳት ይሆን? ይህ ትልቅ መርዶ ነው። እጅጉን በጣም ያሳዝናል። ሮቤል እንግዲህ እህቷን ገሎ ልሁናን በፍቅር የጠመዳትና የሚመኛትም ሰው ነው። በጣም የሚገርም እኮ ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ
በልዑና ድራማ ላይ ያላችሁን አመለካከት ሁላችሁም በኮሜንት ሀሳብ አስተያየታችሁን አጋሩን። እናም እንግዲህ ልዑና ድራማ እጅጉን በጣም ተወዳጅ ነው፣ ተወዳጅነትን የሚያተርፈ ነው። እኛም እንግዲህ ወደነው እየተማማርንበትም በጉጉት እየጠበቅንም እያየንም እንገኛለን ማለት ነው። ቀጣዩንም ክፍል እንግዲህ ወደ እናንተ እናጋራችኋለን። ልዑና ድራማ በጣም ግሩም ነው። የሮቤልና የሚራ ደግሞ የጭካኔያቸው ጥግ ራስ ወዳድነታቸው በጣም ለየት ይላል እና ይህም ነገር ደግሞ ለልዑና በጣም የሚገርማት ነበር። ልዑና ያየችውን ነገር ሁሉ ሳራ ስለምታውቅ ሳራ ስላወቀች ነው እንግዲህ የተገደለችው። ይገሉኛል ብላ አንድም ቀን አስባም አታውቅም ነበር። ነገር ግን ባላሰበችበት መንገድ ነበረ ሮቤል አንቆ የገደላት። እናም ሚራ ራሷን ታድን ሲሆን ምክንያቱም ይህንን ነገር እንግዲህ ያደረገውና የፈጸመው ሮቤል ነው። ነገር ግን እሷም ተባባሪ ነችና እጇ ላይ ደግሞ ሳራን ሲቀብራት እንግዲህ የሚያሳይ ቪዲዮ ቀርጻም ይዛለች ማለት ነው ሚራ። እና ሚራ ወደ እስር ቤት ትገባ ይሆን ወይንስ አድናን ሮቤልን ብቻ አጋልጣ ትሰጥ ይሆን?